አብዛኞቹ ህፃናት በልጅነታቸው የሚያልሙት ስለ አዳዲስ መጫወቻዎች አሊያም ደግሞ መዝናኛ ስፍራዎች ስለመሄድና ራሳቸውን ስለማስደሰት ብቻ ሊመስላችሁ ይችላል። ነገር ግን ለአንዲት ኢማ ለተሰኘች ትንሽዬ ልጅ በህይወት የመሰንበቷ ሰዓት በፍጥነት እያለቀ መሆኑን ስትረዳ የመጨረሻ ምኞቷ ከነዚህ ነገሮች ፈጽሞ የተለየና ማንም ሰው ያልጠበቀው ነገር ነበረ። የቃቃ ፍቅረኛዋን ድል ባለ ሰርግ ማግባት። ገና በ8 ዓመታቸው በትምህርት ቤት ቅጥር ግቢ ውስጥ የተጀመረው ንጹህ የልጅነት ጥምረት ሕፃኗ በሞት አፋፍ ላይ ያለች ድል ወዳለ የሰርግ ስነ ስርዓት እንደተቀየረ ብነግራችሁ መቼም ትገረማላችሁ። ሞት ሊያሸንፈው ያልቻለውን ጽናትና ፍቅር የተሞላበትን ይህን አስደናቂና ዓለም በአንድ ላይ ያነባበትን የኢማና የዳንኤልን እውነተኛ ልብ ሰባሪ ታሪክ ለዛሬው ስሙ ታሪካችን መርጬላችኋለሁ። ይህ ታሪክ ከማሳዘን ባለፈ ትልቅ ቁም ነገር ለኛ ይሰጠናል ብዬ በማሰብ ወደ እናንተ ይዤው ቀርባለሁ። እናንተ ሰብስክራይብ አድርጉ፣ እኔም ወደ ታሪኩ በቀጥታ አመራለሁ። ስሙ ታሪክ ከተስፋሁን ገብረ ጊዮርጊስ ጋር። ኢማ ኤድዋርድስና ዳንኤል ማርሻል ክሪስቶፈር ዊሊያምስ ጁኒየር በቅጽል ስሙ ዲጄ በመባል ይታወቃል። እነዚህ ህፃናት እንግዲህ እያደጉ የነበሩት በአሜሪካዋ ኖርዝ ካሮላይና ግዛት ውስጥ ነው። ገና የሶስተኛ ክፍል ተማሪዎች እያሉ በመካከላቸው የነበረው ትስስር ሌሎች ተማሪዎች ላይ ከሚታየው እጅግ በጣም የተለየና አስደናቂ እንደነበር መምህራኖቻቸው ይናገራሉ። ኢማ እጅግ ተግባቢ፣ ሰዎችን አጥብቃ የምትወድ ሶሻል በተርፍላይ የምትባል አይነት ልጅ የነበረች ሲሆን ዳንኤል ደግሞ በወርቅ የተለበጠ ያክል ንጹህ ልብ ያለው፣ በተለይ ደግሞ ለኢማ ልዩ እንክብካቤን የሚያደርግላት እጅግ በጣም የዋህ የሚባል ታዳጊ ነበር። ታዲያ ገና የ8 ዓመት ህፃናት በነበሩበት ወቅት በትምህርት ቤት የረፍት ሰዓት ላይ የራሳቸውን ሰርግ ለማድረግ የክፍል ጓደኞቻቸውን ሚዜ አድርገው ወንዶቹም የወረቀት ከረቫትን አስረው ድግስ ለማድረግ አስበው የነበረ ቢሆንም መምህራኖቻቸውና የትምህርት ቤቱ ቅጥር ግቢ አስተዳደር በትምህርት ቤቱ ውስጥ ሰርግ ማድረግ አይፈቀድም ብለው አስቆሟቸው እንደነበርም ይነገራል። ይሄ የልጅነት ጨዋታና ምኞት ቢመስልም የኢማ ትልቁ የህይወት ህልሟና ግቧ የዳንኤል ሚስት መሆን እንደነበር በሞቷ አፋፍ ላይ በግልጽ ሊታይ ይችላል። በሚያዝያ ወር 2022 ላይ የኢማና የቤተሰቧን ህይወት ባልታሰበ አቅጣጫ የሚቀይር ክስተት ተከሰተ። ኢማ በድንገት ትታመምና ወደ ሆስፒታል ትገባለች። በተደረገላት የህክምና ምርመራም አጣዳፊ የሚባል የደም ካንሰር እንደተገኘባት ለቤተሰቦቿ ይነገራቸዋል። ይሄ የካንሰር አይነት ታዲያ በህፃናት ላይ በብዛት የሚከሰትና ነጭ የደም ሴሎችን የሚያጠቃም እንደሆነ ለቤተሰቦቿ ተነገራቸው። ወላጆቿ አሊንና አሮን ኤድዋርድስ ከባድ ድንጋጤ ውስጥ ቢገቡም በሽታውን ልጃቸው እንደምታሸንፈውና ዳግም በጤና ሆና ልጃቸውን ቆማ እንደሚያዋት ባለሙሉ ተስፋ ነበሩ። አስጨናቂ የኬሞቴራፒ ህክምናዎች፣ ረጅም የሆስፒታል ቆይታዎችና ከባድ የህመም ጊዜያትን ማሳለፍም ጀመረች። ኢማ በህመሟ ምክንያት ከጓደኞቿ እንዲሁም ከምትወዳቸው ማህበረሰብ መራቅ ግድ ሆነባት። ነገር ግን በዚህ ሁሉ ፈተናዋ ውስጥ ዳንኤል ወይም ዲጄ እና የእርሱ ቤተሰብ ከኢማ ጎን ፈጽሞ ሳይለዩ ቆይተው ነበር። ህክምናው ለወራት ከቀጠለ በኋላ ሰኔ 2023 ላይ ዶክተሮች ለቤተሰቡ ሊሰሙት የማይፈልጉትን እጅግ በጣም መሪር ዜና ይዘው ብቅ አሉ። የኢማ ካንሰር ከቁጥጥር ውጪ መሆኑን እንዲሁም ደግሞ ሊድን ወደማይችልበት ደረጃ መድረሱን ለቤተሰቡ አባላት አረጋገጡላቸው። እናቷ አሊን እንደተናገረችው ከሆነ ሌላ ህክምና ለመሞከር እየተሰናዳን ባለበት ጊዜ ነው ዶክተሮች የቀራት ረጅም ጊዜ አይደለም ሳምንታትም ሳይሆኑ ጥቂት ቀናት ብቻ ናቸው ብለው የነገሩን። ይህን ዜና እንደ ቤተሰብ መስማት እጅግ የሚያምና መራር ነው ስትል ተናግራለች። ታዲያ የጊዜ ሲደርስ እናቷ አሊን አንድ ነገር ወሰነች። የኢማን ህልም በመጨረሻዋ የህይወቷ ዘመን ፈጽሞ በደስታ መሸኘትን አሰበች። ታዲያ የዛች ትንሽዬ ልጅ ህልሟ ዲስኒላንድ መሄድ አልነበረም።
አሊያም እንደ ዘመኑ ልጆች ሱፐር ሄሮ የሆኑ አሻንጉሊቶችን መሰብሰብ ወይም ደግሞ መጨፈር፣ መዝናናት የሚሉት አልነበሩም። የዛች ትንሽዬ ልጅ ትልቅ ሕልሟ ሚስት መሆንና ድል ባለ ሰርግ መዳር ነበረ። የዳንኤል እናትና የኢማ እናት በመመካከር ሕፃናቱ በ8 ዓመታቸው በትምህርት ቤት ሊያደርጉት አስበውት የነበረውን ሰርግ እውን ለማድረግ ተስማሙ። የቀራቸው እጅግ በጣም ጥቂት የሚባሉ ቀናቶች ብቻ ነበሩና በ2 ቀናት ውስጥ ብቻ ከማህበረሰቡ፣ ከወዳጅ ጓደኞቻቸው እንዲሁም ከቤተሰቡ አባላት ጋር በመተባበር የሚያስፈልጉ የሚባሉትን ማለትም ለሰርጉ እያንዳንዱን ነገሮች በስጦታ ሊያሰባስቡም ቻሉ። ሰኔ 29 2023 ይህ ቀን ለኢማ ለዳንኤልና በቦታው ለተገኙት ሁሉ ታሪካዊ የሚባል ቀን ሆኖ አለፈ። በኢማ አያት የአትክልት ስፍራ ውስጥ ወደ 100 የሚጠጉ እንግዶች ተሰባሰቡ። በዚህ ጊዜ ኢማ የ10 ዓመት ታዳጊ ነበረች። በሚያምር የሰርግ ቀሚስ አጊጣ በአባቷ በአሮን ክንዶች ተደግፋ ወደ መድረኩ ብቅ አለች። የዕድሜ ኩያዋ ሙሽሯ ዳንኤል ወይም ደግሞ ዲጄም በስፍራው ቆሞ በጉጉት ይጠባበቃት ነበር። የቅርብ ጓደኛዋ እንደ ሚዜ ሆና ከጎኗ ቆማለች። የቤተሰቡ የቅርብ ወዳጅ የሆነ ሰው ደግሞ ስርዓቱን በአጋፋሪነት መምራትም ጀመረ። ከመጽሐፍ ቅዱስ ጥቅስ ውስጥም ማንበቡን ቀጠለ። እግዚአብሔር ያጣመረውን ማንም አይለየውም ሲል ተናገረም። ኢማን የሚያጽናኑና ሕይወት ዘላለማዊ እንደሆነች በቀጣዩ ዘላለማቸው ላይ ዳግም ሊገናኙ እንደሚችሉ የሚናገሩ የቅዱስ መጽሐፉን ቃላቶችንም አነበበላት። የ3ኛ ክፍል መምህራቸውም በስፍራው ተገኝታ ሁለቱ ሕፃናት ገና በ8 ዓመታቸው እንዴት ይዋደዱና ሊጋቡ ሙከራ ያደርጉ የነበረበትን አጋጣሚ ልብን በሚነካ መልኩ ንግግር አደረገች። በህመሟ ምክንያት ከሰዎች ተገላ የነበረችው ኢማ በዚያች ቀን ዶክተሮቿን፣ ነርሶቿን፣ መምህራኖቿንና የምትወዳቸውን ሰዎች ሁሉ በአንድነት ደግሞም በአንድ ቦታ ለማየት በመቻሏ እጅግ ደስተኛ ነበረች። ውድ አድማጭ ተመልካቾች፣ ፍቅር በሽታን፣ ህመምንና ፍርሃትን ለጥቂት ሰዓታት አሸነፈ ሊባል የሚችልባቸው አጋጣሚዎች ነበሩ። እነኛ ሰዓታት የኢማ ህልም እውን ሆነ። የምትወደውን ልጅ ማገባች። የምትወዳቸው ሰዎች በተሰበሰቡበት ክብርና ፍቅርም ተለገሳት። ይሁንና ከዚህ ታላቅ የደስታ ቀን በኋላ በሽታው እጅግ ኃይሉን አጠናከረባት። ሰርጉ በተደረገ በ12ኛው ቀን ሐምሌ 11 2023 የ10 ዓመቷ ኢማ ኤድዋርድስ በክብርና በሰላም ከዚህ ዓለም ድካም ልትሰናበት ቻለች። We were only 8 playing in the school recess light. You held my hand and said we'll make it right. We laughed and drew a little wedding ring. Just 2 kids dreaming of what tomorrow brings. The shadow fell and my days began to fade. There was a promise that we hadn't made. አጭር ግን ትርጉም ባለው የሕይወት ዘመኗ መውደድ ምን ማለት እንደሆነ ተስፋ ለመቁረጥንና የሰዎችን ደግነት በግልጽ አሳይታም አለፈች። ቤተሰቦቿም የልጃቸውን የመጨረሻና ትልቁ ምኞቷን ማሳካት በመቻላቸው ልባቸው በሐዘን ቢሰበርም መጽናኛ የሚሆናቸው የመኖር ስንቅም እንደሚሆናቸው ተገነዘቡም። በርካቶችም ሐዘናቸውን፣ አድናቆታቸውንና ፍቅራቸውን ከመላው ዓለም ለገሷቸው። ሕይወት የምትለካው በኖርንባቸው የዓመታት ብዛት ሳይሆን በፈጠርነው ትርጉም ያለው ክበብና እንዲሁም በሰጠነው ንጹሕ ፍቅር መጠን ነው። የኢማ ኤድዋርድስና የዳንኤል ታሪክ የሚያስተምረን ትልቅ ቁም ነገር አለ። ጊዜን ፈጽሞ መጠበቅ እንደሌለብን። ነገ ጊዜ አለኝ፣ ሳደግ አደርገዋለሁ፣ ሳምንት ይህን እፈጽማለሁ፣ ወይም ሁኔታዎች ሲመቻቹ ፍቅሬን እገልጽላታለሁ ማለት ለሰው ልጅ የተሰጠ ዋስትና አይደለም።
የ10 ዓመቷ ኢማ ኤድዋርድስ ከሕይወት መሸኛዋ መድረሱን ስታውቅ ጊዜ አላጠፋችም። ንጹሕ ፍቅሯን መርጣለች። ማኅበረሰቡም ገና ሕፃናት ናቸው ብሎ እነርሱንና ሐሳባቸውን ከማጣጣል ይልቅ የፍቅርን ክቡርነት ተረድቶ ሕልማቸውን እውን አድርጎላቸዋል። በመጨረሻም እስኪ ይህን ጥያቄ ለእናንተ ላንሳም። የምትወዷቸውን ሰዎች ዛሬውኑ እወዳቸዋለሁ ብላችኋል? ማድረግ የምንፈልገውን በጎ ነገር ለማድረግስ ነገን እየጠበቅን ይሆን? የኢማ አጭር ግን ድንቅ ሕይወት እያንዳንዱን ቅጽበት በፍቅርና በተግባር እንድንኖር ጥሪ የሚያደርግ ነው ብዬ አምናለሁ። ቪዲዮውን ከወደዳችሁትና ያስተምራል ብላችሁ ካሰባችሁ ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ይህን ቻናል ሰብስክራይብ ማድረጋችሁ ደግሞ በሳምንት 3 ቀናት መሰል ቪዲዮዎች ወደ እናንተ እንዲደርሳችሁ ያስችላልና ሰብስክራይብ በማድረግ ቤተሰብ እንድትሆኑ አበረታታችኋለሁ። የዛሬው መሰናዶዬ ይህን ይመስል ነበር። በሌላ ጥንቅር እስከምንገናኝ ጤና ይስጥልኝ። ስሙ ታሪክ ከተስፋሁን ገብረ ጊዮርጊስ ጋር